በተሽከርካሪዎችና በተለያዩ ማሽነሪዎች ላይ የምንጠቀማቸው ግሪሶች ቀለማት ምን ይነግሩናል? ሰላም ጤና ይስጥልን ክቡራን ተመልካቾች ተከታዮች እንደምሰነበታችሁ የፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብዓት ሊሆን የሚችል የተለያዩ መረጃዎችን እያቀረብኩላችሁ እገኛለሁ። በዛሬው መረጃ ደግሞ በተሽከርካሪዎችና በተለያዩ ማሽነሪዎች ላይ የምንጠቀማቸው የግሪስ አይነቶች የተለያዩ ከለር አላቸው። እነዛ ከለሮች ምን እንደሚጠቁመን እንዲሁም የትኛው ቦታ ላይ መቀባትና መጠቀም እንዳለብን እናያለን። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየት ጥያቄ ስለ ኮሜንት ሴክሽን ላይ አስቀምጡ። ይሄንን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ደግሞ ሼር አድርጉ። እንደዚህ አይነት መረጃዎችን በየቀኑ በመለቅበት ሰዓት ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። በተሽከርካሪዎችና በተለያዩ ማሽነሪዎች ላይ ግሪስ የምንላቸው ነገሮች እንደ ማለስለሻነት ያገለግላሉ። በተሽከርካሪያችን ላይ እንግዲህ ለተለያዩ ማለስለሻነት የሚያገለግሉ የዘይት አይነቶች አሉ። ዘይቶች ግን ፈሳሾች ናቸው። ዘይቶች በተሽከርካሪና ማሽነሪዎች ላይ መጠቀም የምንችለው በሆነ ቋት ውስጥ ይቀመጡና በፓምፕ ተስበው ነው የተለያዩ ክፍሎችን የሚያለሰልሱት። ግሪስ የምንላቸው ነገሮች ግን ቋት የላቸውም። ነገር ግን መገጣጠሚያ ቦታዎች ላይ በመግባትና በማለስለስ የተለያዩ ክፍሎችን ከጉዳት የሚታደጉልን ክፍሎች ናቸው ግሪስ የምንላቸው ነገሮች ማለት ነው። እነዚህ ግሪሶች ወይ ደግሞ ቅባቶች ግን የተለያዩ ከለር አላቸው። ልክ እንደ ከለራቸው የተለያዩ ጥቅምም ይኖራቸዋል። የግሪስ ወይንም የቅባት ቀለማት ለእይታ ማራኪ ሆነው እንዲታዩ ሳይሆን ለተለያዩ አካባቢዎች ወይንም የአየር ሁኔታ ተብሎ የተዘጋጁ የተወሰኑ ውህዶች ማሳያ ነው። ትክክለኛውን ግሪስ በቀለም ወይ ደግሞ በከለር በመለየት መጠቀም ለስራው የሚሆን ተስማሚ ግሪስ እንድንመርጥ ያደርገናል። ይህም እንግዲህ በተለያዩ ክፍሎች ዊር ወይ ደግሞ መበላትን ለመከላከል ይረዳል፣ ዝገትን ለመከላከል ይረዳል፣ እንዲሁም መለዋወጫዎች ያለ ጊዜያቸው እንዳይበላሹ ያደርጋል። ስለዚህ ግሪስን በቀለም መለየት እጅግ በጣም ወሳኝ ነገር ነው። ግሪስ እንዴት እንደሚሰራ ደግሞ እኔ የማለስለሻ ግሪስ በመሰረቱ በሚንቀሳቀሱ አካላት ላይ ተጣብቆ እንዲቆይ ተደርጎ የወፍራም ፈሳሽ ቅባት አይነት ይዘት እንዲኖረው ከቤዝ ኦይል የተሰራ ሲሆን የማምረት ሂደቱም የቤዝ ኦይልን ማለትም ማዕድናትና ሰው ሰራሽ የተለያዩ ሲንቴቲክ ማወፈሪያ ንጥረ ነገሮች እንደ ሊቲየም፣ ፖሊሪያ፣ ካልሲየም እና ክሌይ ጋር ማዋሃድና ሌሎች ውህዶችን እና ኬሚካሎችን በመጨመር የሚመረት ነው። የግሪስ ቀለማት ስለ ግሪሱ የተለያዩ ነገሮችን ይነግረናል። ቀለም በራሱ የግሪሱን ጥራት ወይንም ፐርፎርማንስ በቀጥታ ባይወስንም የግሪስ አምራቾች ወይንም ተጠቃሚዎች ለስራቸው የሚስማማቸውን ግሪስ በቀላሉና በፍጥነት እንዲለዩ ለማገዝ እንደ ምልክት ወይ ደግሞ ከለር ኮድ የሚጠቀሙበት ነው። የተለያዩ ከለር ያላቸው የግሪስ አይነቶች ሲኖሩ በመጀመሪያ ላይ የምናገኘው ቀይ ከለር ያለው የግሪስ አይነት ነው። ይህ የግሪስ አይነት ለአጠቃላይ አገልግሎትና ለተሽከርካሪዎች የሚመከር የግሪስ አይነት ሲሆን ውህዱም በአብዛኛው ጊዜ በሊቲየም ኮምፕሌክስ ወይም በሰው ሰራሽ ሲንቴቲክ ላይ የተመሰረተ ነው። ይህ ቀዩ የግሪስ አይነት የሚያገለግለው ለተሽከርካሪዎች ሻንሲ መገናኛ ቦታዎች፣ ለዩኒቨርሳል ጆይንት ወይንም ኮሮቸሪያና ለሰስፔንሽን ሲስተም በጣም ተመራጭ የግሪስ አይነት ነው። ይህ ቀይ የግሪስ አይነት ጥቅሙ ከፍተኛ የሆነ ሙቀትን መቋቋም፣ የምናንቀሳቀሰው ማሽነሪ ወይ ደግሞ ተሽከርካሪ ውሃ ያለበት ቦታ ደግሞ ከሆነ ውሃን መቋቋም፣ መካከለኛና ከፍተኛ የሆነ የሙቀት መጠን ውስጥ ለከባድ ስራዎች ዊርን ወይ ደግሞ መበላትን የሚከላከል የግሪስ አይነት ነው። ሁለተኛው የግሪስ አይነት ደግሞ ብሉ ወይ ደግሞ ሰማያዊ የግሪስ አይነት ነው። ይህ የግሪስ አይነት ለከፍተኛ ሙቀትና ለባህር ላይ ወይ ደግሞ ለማሪን አገልግሎት የሚያገለግል ሲሆን ውህዱም ብዙ ጊዜ ከፍተኛ ፍትጊያ ወይንም ፍሪክሽን ተብሎ ከተዘጋጁ ከባድ ቤዝ ኦይሎችና ማወፈሪያ ጋር ይዘጋጃል። ይህ የግሪስ አይነት ለተለያዩ ነገሮች የሚያገለግል ሲሆን ለዊል ቤሪንግ፣ ለዲስክ ብሬክ፣ ለባህር ላይ መሳሪያዎችና ለኤሌክትሪክ ሞተሮች በጣም ተመራጭ የግሪስ አይነት ነው። ይህ ሰማያዊ የግሪስ አይነት ጥቅሙ ደግሞ በውሃ የመታጠብ ወይ ደግሞ ወሻውት አደጋን በእጅጉ የሚቋቋም ሲሆን በከፍተኛ ሙቀትና በከፍተኛ የመሸከር ፍጥነት ውስጥ ሳይቀጥን የራሱን ወጥነት ጠብቆ የመቆየት ችሎታ ያለው የግሪስ አይነት ነው። ይህ የግሪስ አይነት እንግዲህ የተለያዩ የሚሽከረከሩ ፓርቶች ላይ ውፍረቱን ጠብቆ የሚቆይ የግሪስ አይነት ነው። ይህ ሰማያዊ የግሪስ አይነት ማለት ነው። ሌላኛው ደግሞ ግሪን ወይ ደግሞ አረንጓዴ ከለር ያለው የግሪስ አይነት ነው። ይህ የግሪስ አይነት ለከባድ ስራዎች የሚያገለግል ሲሆን ውህዱም ለከፍተኛ አገልግሎት የሚያገለግል ሲንቴቲክ ወይ ደግሞ ሰሚ ሲንቴቲክ ሰው ሰራሽ ውህዶች የተዘጋጀ የግሪስ አይነት ነው። ይህ የግሪስ አይነት ለግብርና መሳሪያዎች፣ ከመንገድ ውጪ ለሚንቀሳቀሱ ከባድ ማሽነሪዎች ወይ ደግሞ ኦፍሮድ ማሽነሪስ እና ወይ ደግሞ ሁልጊዜ ለእርጥበት የሚጋለጡ አካላት ወይ ደግሞ እዛ አካባቢ ላይ ይህን ግሪስ መጠቀም እንችላለን። ለምሳሌ በጣም እርጥበታማ ቦታዎች፣ ጭቃ ቦታዎች ላይ፣ ጤዛ ቦታዎች ላይ የሚንቀሳቀሱ ማሽነሪዎች እንደዚህ አይነት ግሪስ ቢጠቀሙ የተለያዩ ክፍሎቻቸው እንዳይጎዳ የሚያደርግ የግሪስ አይነት ነው አረንጓዴ የግሪስ አይነት። የአረንጓዴ ግሪስ ጥቅም ዝገትን የመከላከል ባህሪ፣ ውሃ የመቋቋም ብቃት ያለውና ለአካባቢው ተስማሚ ወይ ደግሞ አካባቢን በሽታና በተለያዩ ኬሚካሎች የማይጎዳ የግሪስ አይነት ነው። ይህ የግሪስ አይነት እንግዲህ ለከባድ ማሽነሪዎች ማለትም እርጥበታማ ቦታ ለሚንቀሳቀሱ ማሽነሪዎች በጣም ተመራጭ የግሪስ አይነት ነው። ሌላኛው ደግሞ ቡናማ ወይ ደግሞ ጥቁር የግሪስ አይነት ሲሆን ይህ ግሪስ አይነት ከባድ ጫና ያለበት ቦታ የሚሆን የግሪስ አይነት ነው። ጥቁር ወይንም ቡናማ ግሪስ የምንላቸው ውህድ
ውህዳቸው የሞሊቢዲነም ዲሰልፋይድ እና ግራፋይት ያሉ ፍትገን የሚቋቋሙ ውህዶች ያሉት ሲሆን አገልግሎታቸውም ለሲቪ ጆይንት፣ ለኢንዱስትሪ ማዕድን ማውጫ ማሽኖችና ለከባድ ኮንስትራክሽን መሳሪያዎች በጣም ተመራጭ የግሪስ አይነት ነው። እነዚህ ግሪሶች ጥቅማቸው ፍትጊያና ከፍተኛ ሜካኒካላዊ ጫና ውስጥ ብረት ከብረት እንዳይፈጭ የሚከላከል ጠንካራ ላየር በመፍጠር የተለያዩ ክፍሎች እንዳይጎዱ ያደርጋል። ይሄ ቡናማ ወይ ደግሞ ጥቁር የምንለው የግሪስ አይነት ማለት ነው። ሌላኛው ደግሞ ነጭ የግሪስ አይነት ነው። አብዛኛውን ጊዜ ልናይ እንችላለን እንደዚህ አይነት ነጭ የግሪስ አይነቶች። እነዚህ ደግሞ ለምግብ ማቀነባበሪያዎች ተመራጭ የሆኑ የግሪስ አይነት ሲሆኑ ውህዳቸውን በሊቲየም ላይ የተመሰረተ ሆኖ ሁልጊዜ የቴፍሎን ወይም ከሌሎች ሰው ሰራሽ ቅባቶች ጋር ይዋሃዳል። እነዚህ ግሪስ አይነቶች ጥቅማቸውም ለምግብ ማቀነባበሪያ ማሽኖች፣ ለበር ማጠፊያዎች ወይ ደግሞ ሂንጆች፣ ለድሮር ተንሸራታቾችና ለቀላል ሜካኒካል ፓርቶች የሚመረጡ የግሪስ አይነቶች ናቸው ነጭ የግሪስ አይነቶች። እነዚህ የግሪስ አይነቶች ጥቅማቸው ንጹህ መርዛማ ያልሆነና በድንገት ከምግብ ጋር ንክኪ ሊኖር በሚችልባቸው ቦታዎች ላይ እንዲያገለግሉ የኤንኤስኤፍ ወይ ደግሞ ናሽናል ሳኒታሪ ፋውንዴሽን ማረጋገጥ የሰጣቸው የግሪስ አይነቶች ናቸው። እነዚህ የግሪስ አይነቶች ለወተት ማቀነባበሪያ፣ ለቢራ ማቀነባበሪያ እንዲሁም ለምግብ ማቀነባበሪያ ተመራጭ የግሪስ አይነቶች ናቸው። ከምግብ ጋር ቢነካኩ ምንም መርዛማ ያልሆኑ የግሪስ አይነቶች ናቸው ማለት ነው። የግሪስ ቀለምን ማወቅ ለጥገና ጊዜ ምን አይነት ጥቅሞች ይኖሩታል? የመጀመሪያው ባለሙያዎች ትክክለኛውን ግሪስ ወደ ማሽኑ መገጣጠሚያዎች እየገባ መሆኑን በአይናቸው ወዲያውኑ ለማረጋገጥ እንዲችሉ ይረዳል። ሌላኛው የግሪስ ቀለማት ማወቃችን ብክለትን ለመከላከል ነው ወይ ደግሞ የግሪሱን መቆሸሽና የአገልግሎት ጊዜ መጨረሹን ለማወቅ ይረዳናል። ለምሳሌ ማሽኑ ላይ መጀመሪያ ቀይ ግሪስ አድርገን ነበረ፣ ከለሩን ቀየረብን ማለት ጊዜውን ጨርሷል ማለት ነው። እንደዚህ አይነት ነገሮችን በቀላሉ ለመረዳት እንድንችል ይረዳናል። ሌላኛው ደግሞ ኢንቨንተሪ ለማድረግ ነው። በርካታ የግሪስ አይነቶች በሚያስፈልጉባቸው ትላልቅ ጋራዦች ወይም ወርክሾፖች ውስጥ ግሪሶች ከተደባለቁብን በቀላሉ ለመለየት እንጠቀምበታለን። የተለያዩ የግሪስ አይነቶችን መቀላቀል የሚያመጣው ችግር ተስማሚነታቸውን ሳያረጋግጡ የተለያየ ቀለም ወይ ደግሞ ውፍረት ያላቸውን ግሪሶች መቀላቀል የተለያዩ ችግሮችን ያመጣል። የማወፈሪያ አይነቶች ለምሳሌ ሊቲየም እና ፖሊዩሪያ ወይ ደግሞ ሌሎች ተጨማሪ ኬሚካሎች እርስ በርስ ከተቃረኑ ግሪሱ እንዲቀልጥ፣ ዘይቱ እንዲለይ ወይም ደግሞ እንዲጠነክር ሊያደርጉት ይችላሉ። ይህ ሪያክሽን ቤሪንጎች ወይ ደግሞ የተለያዩ ክፍሎች ግሪሱን እየተጠቀሙት ያሉት ለተለያዩ ጉዳቶች ይጋለጣሉ። ምክንያቱም የማለስለስ ስራው መስራት ስለማይችል አንደኛ ቀልጧል፣ ሁለተኛ ነገር ደግሞ ደርቋል። ስለዚህ የተለያዩ ግሪሶችን በፍጹም መቀላቀል የለብንም። ሌላኛው ነገር ግሪስ ላይ ማድረግ ያለብን ከፍተኛው ጥንቃቄ የግሪሱን አምራች ድርጅት ሪኮመንዴሽን ማንበብ ያስፈልጋል። አንዳንዴ ለምሳሌ አምራቾች ተመሳሳይ ከለር ያላቸው ግን ለተለያየ አገልግሎት የሚያገለግሉ ግሪሶችን ሊያመርቱ ይችላሉ። ስለዚህ የግሪስ እቃው ላይ የተለጠፈው መመሪያ ማንበብና መከታተል ያስፈልጋል። ቀለም ጥሩ አመላካች ቢሆንም የተለያዩ ብራንዶች አንድን ቀለም ሙሉ በሙሉ ወይንም ለተለያዩ ውህዶች ሊጠቀሙበት ይችላሉ። ከመጠቀሙ በፊት ሁልጊዜ የግሪሱን ቤዝ ማወፈሪያ ወይ ደግሞ የናሽናል ሉብሪኬሽን ኤንድ ግሪስ ኢንስቲትዩት ደረጃና የቅባትነት ውፍረቱ ወይ ደግሞ ቪስኮሲቲውን ያረጋግጡ። በአጠቃላይ የግሪስ ቀለማትን ጠንቅቆ ማወቅ ለማሽነሮች ተገቢውን ጥገና ለማድረግ የመጀመሪያው መነሻ ሲሆን ትክክለኛውን ቀለም ከሁሉም በላይ ደግሞ ትክክለኛውን የኬሚካል ውህድ ከስራው ፍላጎት ጋር በማዛመድ የማሽኖችን እድሜ እንዲረዝም የተሻለ ብቃት እንዲኖራቸውና ያልታሰቡ ድንገተኛ ብልሽቶች እንዳይከሰቱ ማድረግ ይችላሉ። ስለዚህ የተለያዩ ማሽነሪዎችና ተሽከርካሪዎች ላይ ግሪሶችን በምንመርጥበት ጊዜ የግሪሱን ቀለማት ማወቅ እንዲሁም ደግሞ የአምራች ድርጅቶቹ ሪኮመንዴሽን ምንድን ነው የሚለውን ነገር ማየትና መለየት ያስፈልጋል። ይህንን የምናደርግ ከሆነ የተሽከርካሪያችን እንዲሁም የተለያዩ ማሽነሪዎች ጤንነት መጠበቅ እንችላለን ማለት ነው። ስለዚህ የግሪስ ቀለማትና ጥቅማቸው ይህንን ይመስላል ማለት ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ ሲኖር ኮሜንት ሴክሽን ላይ አስቀምጡ። ለሁሉም እንዲደርስ ላይክ አድርጉ፣ ሼር አድርጉ። እንደዚህ አይነት መረጃዎችን በየቀኑ ስለምለቅ መረጃዎችን በመለቅበት ሰዓት ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። በቀጣይ በሌላ ትምህርታዊ ስልጠና እስከምንገናኝ ድረስ ቸር ቆዩ።